ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ኤምጂ እናመሰግናለን። ታናሽ ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ኤምጂ እናመሰግናለን። የዚህን ጦርነት ዓላማ ማንም ሰው አይነግራችሁም። እኔ የምነግራችሁን ነገር ማለት ነው። ያው በጣም ብዙ ሰው ራሱ ሲዘግበው አይቻለሁ፣ ግን ይህን ነገር ደግሞ ሲናገሩ ማንም ሰው ሰምቼ አላውቅም። እና ዋነኛው ጦርነቱ ዓላማ የግለሰቦችን ጥቅም ለማስከበር ነው። ተረዳችሁ? የግለሰቦችን ጥቅም ለማስከበር ነው። ያው የኒውክሌር ፋሲሊቲ ጉዳይ እንዳለ ሆኖ ነገር ግን ዋነኛው ዓላማ የሮስቻይልድ ፋሚሊ ጥቅም ለማስከበር ነው። ሮስቻይልድ ፋሚሊ ማለት የመጀመሪያዎቹ ዓለማችን ላይ ፕራይቬት ባንከሮች ናቸው። እስካሁን ድረስም ሩል እያደረጉ ያሉት የባንኪንግ ሲስተምን እነሱ ናቸው፣ ወርልድን ማለት ነው። ከሶስት ሀገራቶች ውጭ ሶስቱ ሀገራቶች እነማን ናቸው? ኢራን፣ ኩባ እና ኖርዝ ኮሪያ ነች። ኩባን ሄደው ከ15 ቀን በኋላ ወይ ከወር በኋላ ልክ እንደ ቬኔዙዌላ በአንድ ቀንና ወይ በሰዓታት ውስጥ ሄደው ኢንቬድ ያደርጓታል። ኢራን ደግሞ ይህን ሁሉ ነገር እያደረገች ያለችው ሴንትራል ባንኳን ወይም ደግሞ ናሽናል ባንኳን ወይም ሴንትራል ባንኳን አሳልፋ ላለመስጠት ነው። ሮስቻይልድ ፋሚሊ ዓለማችን ላይ ያሉ ሁሉንም ሀገራቶች ሁሉንም ከሶስቱ ሀገር ውጭ ነው እያልኳቸው ያሉት ባንኪንግ ሲስተምን ረን የሚያደርጉት እነሱ ናቸው። እነዚህን ለመጠቅለል እየተደረገ ያለ ጦርነት ነው ይሄኛው ጦርነት ማለት ነው። ሶስቱ ሀገራቶች ግን ወይም ደግሞ የሶስተኛው የዓለም ጦርነት የሚነሳው ኖርዝ ኮሪያን ኢንቬድ ለማድረግ በሚነሱበት ሰዓት ላይ ኒው ወርልድ ኦርደር ወይም ደግሞ የአዲሱ የዓለም ስርዓት የሚጀምረው ሰሜን ኮሪያን ከተጠለሉ በኋላ እስከ 2030 ድረስ ማለት ነው። እስከ 2030 ድረስ ሰሜን ኮሪያን እንጠቀላለን ብለው ነው የሚያስቡት። ተረዳችሁኝ አይደለ? በተለይ በጣም ብዙ ሰዎች ኢቨን ኢትዮጵያ ውስጥ ራሱ ስለ ሮስቻይልድ ፋሚሊ ማንም ሰው ሲያወራ ሰምቼ አላውቅም። የመጀመሪያ የዓለም ጦርነትን የሚያስነሱት እነሱ ናቸው። ሁለተኛ የዓለም ጦርነትን የሚያስነሱት እነሱ ናቸው። የእስራኤል አዲሲቷ እስራኤል ሁላ ስትመሰረት ዋነኛ ሚና ተጫዋቾቹ እነሱ ናቸው። ኢቨን ኢንተርናሽናሉ የዓለም አቀፍ ሕግ ላይ ራሱ ዘሜን አክተር የሚባሉትም እነሱ ናቸው።